ጤና ይስጥልን ተመልካቾቻችን፣ ዛሬ በድጋሚ ተመልሰን መጥተናል። ዛሬ በዚህ ቪዲዮ የምንመለከተው ማትላብ ስለተባለው ሶፍትዌር ፕላትፎርም ይሆናል። እንዲሁም ከሱ ጋር ተያያዥነት ስላለው ሲሙሊንክ ስለተባለው ፕላትፎርም ትንሽ ዳሰሳ የምናደርግ ይሆናል። ይህ ቪዲዮ አክቹዋሊ ትኩረት የሚያደርገው ለጀማሪዎች ነው። that's why the title of this video is Introduction to MATLAB and Simulink, a beginner's guide or for beginners ይሆናል ማለት ለጀማሪዎች ትንሽ ዳሰሳ የምናደርግበት ቪዲዮ ስለሆነ ማለት ነው። እስኪ ዲቴል ከመግባታችን በፊት በመጀመሪያ what is MATLAB ወይም MATLAB ምንድን ነው የሚለውን ጉዳይ እንመልከት። MATLAB is nothing ማለት አይደለም, but it stands for Matrix Laboratory. ከሁለት ቃላቶች ክሬት የተደረገ ወርድ ነው ማትላብ። ማትሪክስ ማት የምትለዋ ማትሪክስን፣ ላብ የምትለዋ ደግሞ ላብራቶሪ የሚለውን የሚገልጽ ሲሆን ዲፋይን ስናደርገው it's a programming environment developed by MathWorks. so MathWorks በተባለ ካምፓኒ ወይም ድርጅት ክሬት የተደረገ የፕሮግራሚንግ ኢንቫይሮንመንት ነው። it's not a big deal, but how to access, that's our main objective. so ያንን ከማየታችን በፊት ትንሽ እስኪ ዳሰሳ እናድርግ ብዬ ነው። በዋናነት ማትላብ የሚያገለግለው ለላይክ ኢንጂነሪንግ ወይም ምህንድስና ነክ ለሆኑ ፊልዶች as well as computing science including computer science, IT and related ፊልዶችን እንዲሁም በተጨማሪ ለፋይናንስ for numerical computation አስፈላጊ ነው። ቪዥዋላይዜሽን ኤንድ አልጎሪዝም ዲቨሎፕመንት በጣም ዋይድሊ ጠቀሜታ ላይ ያለ ሶፍትዌር ነው። እንዴት አክሰስ ማድረግ እንችላለን የሚለው እንመልከት። ይህ ኢንተርፌስ እንደምትመለከቱት የማትላብ ኢንተርፌስ ነው። ገና ስትከፍቱት ማትላብን ይህን ኢንተርፌስ ነው ዳይሬክት የምታገኙት። በዋናነት ሶስት ፖይንቶች አሉት እዚህ ጋር። አንደኛው ሆም ነው፣ ሁለተኛው ፕሎትስ ነው። እዚህ ጋር ዲዜብልድ ነው ቢኮዝ ምን ክሬት ያደረግነው ፕሮግራሚንግ ስለሌለ። ኤንድ የመጨረሻው አፕስ ነው፣ አፕሊኬሽኖችን ዲዛይን ለማድረግ ወይም ብዙ አፕሊኬሽኖችን ኢንስቶል ማድረግ ከፈለጋችሁ ፓኬጆችን ለማግኘት as well as optimization, signal analyzer and ብዙ አይነት ነገሮች አሉ እዚህ ጋር። እነሱ ላይክ ለኢንተርሚዲየት እና አድቫንስድ ዩዘሮች በጣም አስፈላጊ የሆኑ ነገሮችን እዚህ ጋር ማግኘት ትችላላችሁ። በዋናነት የኛ ትኩረት ሆም ላይ ነው። ስለዚህ እንዴት አዲስ ፕሮግራሚንግ ኢንቫይሮንመንት በማትላብ ክሬት ማድረግ እንችላለን የሚለውን እዚህ ጋር ኒው የምትላለች። ክሊክ ስታደርጉ ብዙ ኦፕሽኖች አሉ። የመጀመሪያው ነው የምንጠቀመው ስክሪፕት። ስክሪፕት ነው ክሬት የምናደርገው። ክሬት ስታደርጉ በዋናነት ባዶ ኢንቫይሮንመንት ነው የምታገኙት ላይ ጊዜ you have to write something here. እንዴት ነገሮችን ወይንም ፕሮግራምን ጽፈን ዲስፕሌይ ማድረግ እንችላለን። በፕሎት መልክ ሊሆን ይችላል ኦር በቴክስት መልክም እንዴት ዲስፕሌይ ቪዥዋላይዝ ማድረግ እንችላለን የሚለውን ዛሬ የምንመለከተው። ጊዜ ለመቆጠብ ከዚህ ቪዲዮ ቀደም ብዬ የጻፍኩት ኮዶች አሉ። ባይዘው በጣም ብዙ የማትላብ ፕሮግራሞችን ወይም ኮዶችን ማግኘት ትችላላችሁ ጊትሃብ ላይ ወይም ጊትላብ ላይ በጣም ብዙ ኮዶች አሉ። ስለ ኮዶቹ ዲቴል ብዙ ማየት አይጠበቅብን። እንዴት መጻፍ እንችላለን ወይም እንዴት ዲስፕሌይ ማድረግ እንችላለን በማትላብ የሚለው ነው ዋናው እንጂ ፕሮግራሞቹ ፍሪ አሉ፣ ኦፕን ሶርስ ላይ ብዙ ላይብራሪዎችም አሉ። ኮዶችን ማግኘት ስለሚያስችሉ ያን ያህል ብዙ የሚያስጨንቅ ጉዳይ አይደለም። ስለዚህ ከጊትሃብ አንዱን ዳውንሎድ አድርጋችሁ ራን ማድረግ ትችላላችሁ። ማትላብ ላይ ግን እንዴት ነው ራን ማድረግ የምንችለው ወይንም እንዴት መረዳት እንችላለን ፕሮግራም የሚለው ነው በዋናነት ትኩረት የምናደርገው። ስለዚህ እስኪ ማትላብ ላይ አርትሜቲክ ወይንም አዲሽን ሊሆን ይችላል፣ ሰብስትራክሽን ኦር መልቲፕሊኬሽን ኦር ዲቪዥን እንዴት መስራት እንችላለን የሚለው እስኪ እንመልከት በትንሹ። let's open this code. ከዚህ በፊት ቀደም ብዬ የከፈትኩት ኮድ አለ። አንድ ፕሮግራም ጽፋችሁ ሴቭ ስታደርጉት ኤክስቴንሽን ፋይል ኔም ኤም ነው። that means for example እስኪ እዚህ ጋር ባዶ አለ። ይሄንን የሆነ ነገር ጽፋችሁ ለምሳሌ a equals to 3 then terminate by semicolon አድርጋችሁ ሴቭ ስትሉት እዚህ ጋር የሚመጣላችሁ by default ኤክስቴንሽን ፋይል ኔም ኤም ናት .m that means ማትላብ ኮድ ፋይልስ ናት። ስለዚህ በምትፈልጉት ስም ሴቭ አድርጋችሁ ለምሳሌ then
ሴቭ ስትሉት ዶት ኤም ነው የሚሆነው ወይም ራሳችሁ ዶት ኤም ማድረግ ትችላላችሁ ላይክ ዚስ ማለት ነው። ሶ ያኔ በማትላብ ሴቭ የተደረገ ፋይል ታገኛላችሁ። ስለዚህ ለወደፊቱ የሆነ ፋይል ዶት ኤም ወይም ዶት ኤም ኤክስቴንሽን ፋይል ኔም ሴቭ የሆነ ፋይል ካያችሁ ዛት ኢዝ ማትላብ ኮድ ነው ማለት ነው። ሶ እዚህ ጋር እንደምታዩት አርትሜቲክ ዶት ኤም ማለት ቺማን የማትላብ ፋይል ወይም ፕሮግራም ናት ማለት ነው። ስለዚህ ጊዜ ለመቆጠብ ከዚህ በፊት የተጻፈ ፋይል ስላለን እሱን ስካናላይዝ እናድርገው። ሶ ይህ ፕሮግራም እንደምታዩት በዋናነት ማትላብ አዲሽን ፕሮግራም ነው ወይም አዲሽን ለመስራት የሚያገለግል ሲምፕል ኮድ ናት። እዚህ ጋር ሁለት ኮማንዶች ተጠቅሜ ያለው ክሊር ኤንድ ሲኤልኤስ የሚባሉ ያ ማለት ወርክ ስፔሳችን ዳት ሚንስ በኋላ እናየዋለን። የሆነ ነገር ጽፋችሁ ኤንተር በምትሉበት ሰዓት ለሚቀጥለው ላይን ምቹ እንዲሆን ወይም ዝግጁ የሚያደርግላችሁ ኮድ ወይንም ኮማንድ ናት። እዚህ ጋር ክሊር ኦር ሲኤልኤስ ዳት ሚንስ ክሊር ስክሪን ማለት ነው። ለዛ ነው የሚያገለግልን በዋናነት በኋላ እናየዋለን። ኦኬ ኤንድ ኔክስት እንደምታዩት ሁለት ተከታታይ የሆኑ ላይኖች አሉ። እነዚህ ፕሮምፕት ዘ ዩዘር ቱ ኢንተር ቱ ናምበርስ ነው። ስለዚህ ከዩዘሮች ሁለት ቁጥርን ተቀብለው ወደ ፋይላችን ወይንም ወደ ላይብራሪያችን የሚያስገቡልን ኮማንዶች ናቸው ወይንም ላይኖች ናቸው። ዛት ሚንስ when run this code run በምታደርጉበት ሰዓት መጀመሪያ የሚወጣልን enter the first number የሚለው ይወጣልን። ዜን የሆነ ቁጥር ታስገባላችሁ። that's why prompt the user then display ማለት ኢንተር ስትሉ ዲስፕሌይ ያደርግላችኋል ቁጥሩ። ዜን ቀጣይ የሚወጣልን enter the second number የሚል ይመጣልናል። ስለዚህ ሁለተኛውን ቁጥር ደግሞ ድጋሚ ታስገቡታላችሁ። ዜን በውስጥ ደግሞ ምን ይሰራልና ሁለቱ የገቡ ቁጥሮችን ደምሮ ዜን ሪዛልቱን በፍራክሽን ሊሆን ይችላል ኦር በዴሲማል ሊሆን ይችላል ዲስፕሌይ ያደርግልናል ማለት ነው። ስለዚህ እዚህ ጋር እንደምታዩት ዲስፕሌይ ያደርግልናል ባይ ኤፍ ፕሪንት ኤፍ በሚባለው ኮማንድ ላይክ የመጀመሪያውን ቁጥር ያስገባነውን ጭምር ቀጣዩን ቁጥር ኤንድ ፋይናሊ ሪዛልቱን ዲስፕሌይ ያደርግልናል ማለት ነው። ይሄ ደምሮ እስከ ዲስፕሌይ እስከሚያደርግልን ድረስ ያለ ሲሆን ይህንን ደግሞ ውጤቱን ከፈለጋችሁ በግራፊካል ወይንም ቪዥዋላይዝ ማድረግ ከፈለጋችሁ አሬ ክሬት ማድረግ ይኖርባችኋል። ለምሳሌ ኤክስ የሚባል አንድ ቫሪያብል ክሬት አድርጋችሁ እዛ ውስጥ የመጀመሪያ ቁጥር ያስገባችሁትን ሰከንድ ዋን ኤንድ ሪዛልቱን ታስገቡታላችሁ። በአሬ መልክ ነው የሚገባው። ሶስት ናምበሮች ወይም ሶስት ቁጥሮች ይኖሩናል። ሴን ሌብል ታደርጉታላችሁ። የመጀመሪያ የገባው ናምበር ዋን ትሉታላችሁ። ቀጣዩን ናምበር ኤንድ ዘ ፋይናል ዋን ዘ ሪዛልት የፈለጋችሁትን ስም እዚህ ጋር መስጠት ትችላላችሁ። እዚህ ጋር ግን የግድ ተመሳሳይ መጀመሪያ ከጻፋችሁ ጋር ተመሳሳይ መሆን ይኖርበታል ኮንሲስተንሲ ለመጠበቅ። ፋይናሊ ክሬት ማድረግ ትችላላችሁ የፈለጋችሁ ላይ ባይ ባር ብሎት ሊሆን ይችላል ኦር ባይ ኤኒ ሚንስ ቪዥዋላይዝ ማድረግ ይችላል። እዚህ ጋር ባር ፕሎት ይኖራል። ባር ፕሎት ሲሆን የተጠቀምኩት ዜን እዚህ ጋር እንደምታዩት ኤክስ ቲክ ሌብል የሚላለን ያ ማለት ባሩ ዲስፕሌይ በሚያደርግበት ሰዓት ላይ ኤክስ አክሲስ ኦን ዘ ኤክስ አክሲስ ቱ ዳይሜንሽን ነው እዚህ ጋር ዲስፕሌይ የሚያደርገው። ዋይ አክሲስ እና ኤክስ አክሲስ አለ። ኤክስ አክሲስ ላይ ምንድነው ዲስፕሌይ ማድረግ የምትፈልጉት እዛ ላይ ለዛ ነው ኤክስ ቲክ ሌብል የሚባል ኪወርድ አለ። ሌብል ስለው እዚህ ጋር ቅድም የጻፍኩት ናምበር 1 ናምበር 2 ኤንድ ሪዛልት የሚል በኤክስ አክሲስ ላይ ዲስፕሌይ ያደርግልናል። ኤንድ አጠቃላይ የግራፉ ታይትል ምንድነው አዲሽን ሪዛልት ቪዥዋላይዜሽን ነው። ዜን ኤክስ ሌብል ቫልዩ አለ። ዜን ዋይ ሌብል ማግኘት ይችላል። ያ ማለት የኤክስ አክሲስ ሌብል ጀነራል ኔሙ ቫልዩ ሲሆናል with this one with the x tick label። ስለዚህ ዶት ዶት እና ወይም ቲክ ቲክ እና የምትቀመጠው ችናት ዜን አጠቃላይ ቫልዩ ኔም ወይም ኤክስ ሌብል ኔም ቫልዩ ሲሆናል ኤንድ የዋይ አክሲስ ሌብል ኔሙ ደግሞ ማግኒቲዩድ ይሆናል። ዜን ግሪድ ኦን ማለት ኦፍ ማድረግ ትችላላችሁ። ግን ስፔሻሊ እንደ ስታንዳርድ ላይክ ስኩዌር የሆነ እይታ እንዲመጣላችሁ ግሪድ ኦን ማለት ብትሉት የተሻለ ይሆናል። እንደ ስታንዳርድ ነው እንጂ ያን ያህል ግዴታ አይደለም። እዚህ ጋር ኦፍ ማድረግ ትችላላችሁ። ወይም በማትላብ ኮሜንት ማድረግ ከፈለጋችሁ የግድ ፐርሰንት ሳይን ነው የምትጠቀሙት። ስለዚህ ላይክ ዚስ ፐርሰንት ሳይን ስትጠቀሙ ኮሜንት ነው። ግን እንደ ሲ ፕላስ ፕላስ ላይ እንደዚህ መጠቀም አትችሉም። ኦር ሌላ አይነት መጠቀም ትንሽ አስቸጋሪ ነው። ስለዚህ ላይክ ፐርሰንት ስታደርጉት ኮሜንት ይሆናል ወይም ራን ማድረግ አይችልም፣ ኮምፓይለሩ ሊያደርግ አይችልም ማለት። ስለዚህ እስኪ ራን እናደርገው ይሄን ሰው ጅንኮር ማለት ነው። ራን በምታደርጉበት ሰዓት የት ጋር ነው የምታገኙት?
ሶሪ እዚህ ጋር ሉክ ይሄኛው ኤዲተር ነው። የምትፈልጉትን ነገር ጽፋችሁ ኤዲት የምታደርጉበት ኢንተርፌስ ሲሆን ሁለት ኢንተርፌስ ነው ያለው። ሁለተኛው ኢንተርፌስ ኮማንድ ዊንዶ የሚባለው ነው። ሶ እዚህ ጋር ራን ሳደርገው ምናልባት ላይታያችሁ ይችላል። ስለዚህ ብዙም ኮንፊውዝ እንዳትሆኑ፣ ምንም ኤረር የለውም። ግን ራን ስትሉት ወዴት ነው ቼክ ማድረግ ያለባችሁ? ኮማንድ ዊንዶዎች ላይ የምትመጡት። ስለዚህ ኮማንድ ዊንዶ ላይ ስትመጡት ምን ወጥቶልናል? ኢንተር ዘ ፈርስት ናምበር የሚለው ዲስፕሌይ አድርጎልናል። ያ ማለት ቺማክ ላይን ማለት ነው። ላይን 9 ዲስፕሌይ አድርጎልናል። ሶ የምትፈልጉትን ቁጥር ማስገባት ትችላላችሁ። ፎር ኤግዛምፕል let's enter 3 then enter ስትሉት ምንድነው እቺኛዋ ኮማንድ ትሰራለች። እነዚህ ቅድም ያደረገችው ክሊር ያደርግልኛል። ሌን ዝግጁ ነው የሚያደርግ ለሚቀጥለው prompt ማለት ነው። everything so the second prompt now is ready, that's why we are using clear or clc then next የፈለጋችሁን ቁጥር አስገቡ። ቀጣይ ለምሳሌ 7 እናስገባ። then enter ስትሉት ምን ይሆናል? everything እዚህ ጋር አክቹአሊ ሁለቱም ዲስፕሌይ ያደረገው እንዳጋጣሚ በፍጥነት ነው የወጣው። ቁጥሩም ኤንድ ግራፍ የሚወጣልን ማስተካከል ትችላላችሁ። ኦርደሩን ችግር የለውም። ግን ለዚህ ቪዲዮ ምንድነው አሁን እዚህ ጋር ሁለቱ የገቡ ቁጥሮችን ቅድም እንደምታየው 3 ቁጥር መጀመሪያ ቁጥር 3 ነው፣ ኔክስት 7 ነው። ሶ ቶታሊ 10 ነው አይደለ? ሶ እዚህ ጋር ቅድም እንዳየነው ቪዥዋላይዝ ማድረግ ትችላላችሁ ብያችኋለሁ። ሶ ቅድም ኤክስቲክ ሌብል ያልኳችኋል። ኤክስቲክ ሌብል ሌብልስ ብዬ ዲስፕሌይ አድርጌያለሁ። ማለት ኤክስ ሌብል ላይ ኤክስቲክ ላይ ናምበር 1 ናምበር 2 ኤንድ ሪዘልት የሚለው ዲስፕሌይ ያደርጋል። ማለት ይሄ ናምበር 1 ናምበር 2 ኤንድ ሪዘልት ኤንድ እዚህ ጋር ኤክስ ሌብል ቫልዩስ ነው፣ ዋይ ሌብል ማግኒቲዩድ ነው። ሶ ሉክ so y level is magnitude and the x level is value. so number 1 3 ነው፣ number 2 7 ነው። ስለዚህ ሁለቱ ደግሞ 10 ስለሚሆን ሪዘልቱን በ10 ዲስፕሌይ ማድረግ ይችላል። ይሄ አክቹአሊ ባር ፕሎት ነው። ብዙ አይነት ቪዥዋላይዜሽን መንገዶች አሉ። በምትፈልጉት ዲዛይን ዲስፕሌይ ማድረግ ይችላላችሁ። ቻርት ሊሆን ይችላል ኦር ኤኒ ሚንስ ግራፍ ወይም ቪዥዋላይዜሽን መጠቀም ትችላላችሁ። ግን ሲምፕል የሆነ ነገር ነው ለጊዜ የተጠቀምኩት። ሶ እዚህ ጋር እንደምታዩት አዲሽን ሪዘልት ቪዥዋላይዜሽን ማለት እዚህ ጋር እንደምታዩት የታይትል የቪዥዋላይዜሽን ወይንም የባር ታይትል ነው። ስለዚህ እሱን ኤዲት ወይንም ሞዲፋይ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ ነው ዋና ዜን የምትፈልጉትን ኮድ እዚህ ጋር ሰብስትራክት ሊሆን ይችላል ኤኒ ሚንስ መጠቀም ይችላላችሁ። ወይም አድቫንስድ የሆኑ ነገሮች መጠቀም ከፈለጋችሁ እዚህ ጋር ኢምፖርት ማድረግ ይጠበቅባችሁ አንዳንድ ላይብራሪዎችን። ግን አሁን እዚህ ጋር ዲቴል መግባት አይጠበቅብንም ቢኮዝ እንደ ቢጊነር እንደ ጀማሪ ስለሆነ እሱን ሌላ ጊዜ ዲቴል ሌላ ጊዜ እናየዋለን ሌላ ቪዲዮ ላይ እሱን ኢምፖርት እናደርጋለን። ተለቅ ያሉ ኮዶችን መጣፍ ከፈለጋችሁ ቨርዥን ኮዶች ማለት ነው። ሌላኛው በዋናነት አስፈላጊ የሆነው ኮማንድ ዊንዶ ላይ እንዴት አክሰስ ማድረግ እንችላለን በዋናነት አሁን ትኩረታችን። ስለዚህ እስኪ ይህንን ኮድ እናጥፈውና ሌላ ፋይል ክሬት ማድረግ እንችላለን። ፎር ኤግዛምፕል ኒው ስክሪፕት ክሬት እናድርግ ዜን ሴቭ ማድረግ ትችላላችሁ። እዚህ ጋር የምትፈልጉት ጽፋችሁ ሴቭ ማድረግ ትችላላችሁ። እስኪ ሲሙሊንክን ኦፕን ማድረግ እንችላለን የሚለውን ለምሳሌ የሆነ ነገር ጽፋችሁ እዚህ ጋር ኮመንት ላይ በስተት ጽፋችሁ ክሊር ማድረግ ከፈለጋችሁ ሲምፕሊ ክሊር ማድረግ ይችላል። አዘርዋይስ ረጅም ከሆነ ደግሞ በቀላሉ ክሊር ኮማንድ ዊንዶ ራይት ክሊክ አድርጋችሁ ክሊር ኮማንድ ዊንዶ ስትሉት ኢሚዲየትሊ ይጠፋል። ስለዚህ ሲሙሊንክን አክሰስ ማድረግ እንችላለን። ወይንም ከፈለጋችሁ ሴልስ ማድረግ ይቻላል ኦር ክሊር ማድረግ ይቻላል። ባይ ዘ ዌይ ለማጥፋት ከፈለጋችሁ otherwise ክሊር ኮማንድ መጠቀም ይችላል። ዜን እስኪ አንድ ኮማንድ ላሳያችሁ ወይም አንድ ሁለት ለምሳሌ ሄልፕ የሚል ነገር ብንጽፍ ምንድነው ዲስፕሌይ ሊያደርግልን የሚችለው ስታስቡት? አክቹአሊ ይሄኛው ከመጀመሪያው ጋር ከመጀመሪያው ጋር ተያይዞብናል። ሶ እናጥፋውና ወደ ሌላ መሄድ እንችላለን። ፋይል ክሬት እናደርጋለን። ኦኬ ኢኳልስ ቱ 3 ብዬ ክሬት አድርጌ ነበር በመጀመሪያ ደረጃ። then it's okay then we have to save another. okay so look እዚህ ጋር ቀደም ብዬ የጻፍኩት
ኮድ ነበረ እሱ እዛ ላይ ራንስ አድርገው ለምሳሌ ኤረር መጣ ሶ ኤረሩን እሱን እናጥፋው እስኪ ወይንም እስኪ ቺን ኮማንድ እንጠቀማት ኤልሲ ራን ማድረግ እንችላለን እስኪ ሉክ ናው ክሊር ማድረግ ይችላል ወይንም ክሊር ማድረግ ይችላል like this so clc ስትሉት ሙሉ ይጠፋላችኋል sorry clc like this yeah ማድረግ ይችላላችሁ እስኪ ብዙ ኮማንዶችን ማግኘት ከፈለጋችሁ ወይንም ስለዛ ኮማንድ ምንድነው የሚለውን ማወቅ ከፈለጋችሁ ለምሳሌ ሄልፕ clc ምንድነው አዲስ ከሆናችሁ ማታውቁት ከሆነ ሄልፕ ብላችሁ የኮማንዱን ስም ጻፉት then ስለዛ ኮማንድ ዲስፕሌይ ዶክመንቴሽን ታገኛላችሁ ሉክ ክሊር ኮማንድ so clc ምንድነው ክሊር ኮማንድ ዊንዶ ነው and clear the command window and owns the cursor የሚለው ወይ ደግሞ help who የሚል ኮማንድ አላችኋል who or whose then who ምንድነው እስኪ ስታረጉት ዲስፕሌይ ያደርግላችኋል ስለ who ማለት like this is the variables in the current workspace the workspace ላይ ስለምትጠቀሙ ስለ current workspace ላይ ወይም በcurrent workspace ላይ የሚጠቀሙ variableዎችን ሊስት የሚያደርግልን ኮማንድ ይሆናል ማለት ነው ለምሳሌ እስኪ ወንጌል ጻፉ without help ስለዚህ ጋር workspace ባዶ ስለሆነ ዲስፕሌይ አላደረገልኝም ግን ቢኖር ሊስት ኦፍ ቫሪያብሎችን በዛ current workspace ላይ ዲስፕሌይ የሚያደርግልን ይሆናል ማለት ነው ክሊር እናደርገው ወደ ሲሙሊንካችን ነው ስለ ሲሙሊንክ እንዴት ኦፕን ማድረግ እንችላለን በቀላሉ ኮማንድ ላይ ሲሙሊንክ ብላችሁ እስኪ ጻፉት like this ከዚህ ሲሙሊንክን ፕላትፎርሙን ዲስፕሌይ ያደርግልናል ማለት ነው ሎክ ኢኒሻላይዝ እያደረገ ነው ሶ እንደምታዩት ቅድም እንትን ያልኩት ማትላብ ራሱን የቻለ ፓወርፉል ቱል ነው ግን እዛ ማትላብ ሌላ ፕላትፎርም አለ ሰብ ፕላትፎርም ማለት ነው ለዛ ነው ሁለት አይነት ኢንተርፌስ የከፈተው ይሄ ሲሙሊንክ ኢንተርፌስ ነው እዚህ ጋር ማትላብ ዋናው ፓረንቱ ኢንተርፌስ አለ ስለዚህ ይሄኛው ሁለተኛው ኢንተርፌስ ምንድነው ሰብ ፕላትፎርም ኦፍ ዘ ማትላብ ነው የሲሙሊንክ ፕላትፎርሙ ነው ግን በማትላብ ውስጥ ማኔጅ የሚደረግ ሰብ ፕላትፎርም ነው ስቶርስ ላይ ተበትና በዋናነት ይሄ አገልግሎቱ ምንድነው አንዳንድ ሞዴሎችን ዲዛይን ለማድረግ ወይም ሲሙሌት ለማድረግ ስፔሻሊ ለዳይናሚክ ሲስተሞች በጣም ወሳኝ ለምሳሌ ቪክል ዳይናሚክስ ላይ እንደ አውቶሜትድ ድራይቪንግ ሲስተም ሊሆን ይችላል ሌሎችም ላይ እንደ አንማንድ ኤሪያል ቪክል ዩኤቪ ዲዛይን ክሬት ለማድረግ በጣም ኢምፖርታንት እና ሲምፕል የሆነ አድቫንስድም አለው ዲቴል እሱን ክሬት ለማድረግ ወይም ዲዛይን ለማድረግ የሚያስፈልገን ኤክስቴንሽን ኦፍ ማትላብ ነው so it's designed for modeling simulating and analyzing dynamic system ማለት እንችላለን so ኦፕን አደረጋችሁ አዲስ ክሬት ማድረግ ከፈለጋችሁ እዚህ ጋር blank model የሚል አለ so you have to create a model here so you can click here otherwise if you want to start from the previous design ካላችሁ ወይም ከዚህ በፊት ዲዛይን ያደረጋችሁት ካለ for example እዚህ ከዚህ በፊት ዲዛይን ያደረኳችሁ ነገሮች ነበሩ ቪክል ዳይናሚክስ አለ ሲምፕል ናም እነሱ እዚህ ክሊክ በማድረግ ክሬት ማድረግ ኦፕን ማድረግ ይችላላችሁ ግን እንደ ጀማሪ አዲስ ሞዴል ክሬት ማድረግ ከፈለጋችሁ ብላንክ ሞዴል ክሬት ማድረግ ይጠበቅባችሁ so ክሬት ያደርጋል by default so ትንሽ ጊዜ ሜቢ ሊፈጅ ይችላል so ትንሽ መጠበቅ ይኖርብናል እንደምታዩት ብዙ አይነት አለ እዚህ ጋር ለምሳሌ ብላንክ ፕሮጀክት ክሬት ማድረግ ከፈለጋችሁ ፎልደር ቱ ፕሮጀክት ኦኬ አሁን ከፍቶልናል እንደምታዩት ሌላ ኢንተርፌስ አገኝ ሶስተኛ ኢንተርፌሳቸው ሶስተኛ አይደለም ሶሪ እዛው ሲሙሊንክ ውስጥ ሌላ ፕላትፎርም ወይም ኢንተርፌስ ክሬት አድርጎልናል ሶ እዚህ ጋር እንደምታዩት ዲዛይን ማድረግ ትችላላችሁ ኮድ አጽፉም እዚህ ጋር ግን ድራግ ኤንድ ድሮፕ ማድረግ ትችላላችሁ ለምሳሌ በቀላሉ ለምሳሌ ሞዴል ብራውዘር የሚል አለ እዚህ ጋር ዲስፕሌይ ምንድነው ሴቭ ያደረጋችሁት ካለ ፋይሉን ሴሌክት በማድረግ ኦፕን ማድረግ ትችላላችሁ otherwise ባለው ላይ መጠቀም እንችላለን ሶ እንዴት ብሎኮችን ወይም አዲንግ ብሎክስ የሚሉት እንዴት እናያለን ሶ ላይብራሪ ብራውዘር መጠቀም ይኖርብናል
ላይብራሪ ብራውዘር ላይ ብዙ አይነት ላይብራሪ ብራውዘር ውስጥ ብዙ አይነት ብሎኮች አሉ ላይክ ሶርስ ብሎክ፣ ማት ኦፕሬሽን፣ ሲንክ ብሎክስ ኤንድ ሶ ኦን። ሶ እነሱን ኦፕን አድርገን ከዛ በኋላ ኮኔክት ማድረግ ይጠበቅብናል ማለት ነው። ሶ ለምሳሌ ላይብራሪ ብራውዘሩን እንዴት ኦፕን ማድረግ እንችላለን የሚለውን ለመመልከት እዚህ ጋር ማየት ይኖርብናል። እዚህ ጋር እንደምታዩት ላይብራሪ ብራውዘር የሚል አለ። እዚህ ጋር ዲባግ ሞዴሊንግ ፎርማት እንዳብሳለ እዚህኛውን ክሊክ አድርጓትና ላይብራሪ ብራውዘር ይመጣላችኋል። በጣም ብዙ ኢንስቶል የሆኑ ዲዛይኖች አሉ። ፕሪ ኢንስቶልድ ናቸው። አክቹዋሊ እነዚህ ቢልድ ናቸው። ከዚህ ቢልድ የተደረጉ ናቸው በካምፓኒ። በዛ ላይ ክሬት ማድረግ ይችላል። ለምሳሌ ሶርስ ብሎኮችን ማግኘት ከፈለጋችሁ ምናልባት ለምሳሌ ሳይን ዌቭ ሊሆን ይችላል ኦር ስቴፕ ኢንፑት ሊሆን ይችላል። ለምሳሌ ሳይን ዌቭን እስኪ የሚለው ሳይን ዌቭ ብላችሁ ሰርች አድርጉት። እስኪ ሉክ ሰርች በምታደርጉበት ሰዓት ብዙ አይነት ሳይን ዌቮች ይመጣላችሁ። የምትፈልጉትን ድራግ ኤንድ ድሮፕ ማለት ነው። ቬሪ ሲምፕል። ፎር ኤግዛምፕል እስኪ ይሄንን ልውሰደው። አብሲን እዚህ ጋር ሳይን ዌቭን ዲስፕሌይ አድርጉ። ማተለቅ ከፈለጋችሁ እንደዚህ ማተለቅ ትችላላችሁ ማለት ነው። እዚህ ጋር ምን አለ? ኢንፑት አለች። ምልክት የኢንፑት ናት፣ የአውትፑት ምልክት ናት። ሁለት ሳይን ዌቮችን መጠቀም ከፈለጋችሁ ላይክ ሁለት ሳይን ዌቮችን ዲስፕሌይ አድርጋችሁ ወይም እዚህ ጋር ኮኔክት ማድረግ ትችላላችሁ። ሉክ ባይ ዲፎልት ሰፖርት ያደርግልኛል። ስለዚህ እዚህ ጋር አንድ ኢንፑት ገብቶ ከዛ በዚህ በኩል ደግሞ ሌላ አንድ ኢንፑት ለሚቀጥለው ሳይን ዌቭ ይሰጥልናል። ሰው የዚህ አውትፑት ለዚህ ኢንፑት ነው ማለት ነው። ስለምትፈልጉት አናላይዝ ማድረግ ይችላል። እዚህ ሳይን ዌቭ ውስጥ ደግሞ የምትፈልጉትን ኮድ መጻፍ ከፈለጋችሁ የምትፈልጉትን አጀስትመንት ማድረግ ካስፈለገ እስኪ ደብል ክሊክ አድርጉት ኦር ሳምቲንግ። ሶ ሉክ ደብል ክሊክ በምታደርጉበት ሰዓት ሳይን ዌቭ አጀስት ማድረግ የሚያስፈልጉ ፓራሜትሮች ዲስፕሌይ ይሆናል። ታይም ቤዝድ ሊሆን ይችላል ወይም ሳምፕል ቤዝድ ሊሆን ይችላል። ለምሳሌ ላይክ ዚስ ለጊዜው ታይም ቤዝድ ነው። ሶ ታይም ቲዎች አሉ፣ አምፕሊቲዩድ ዲፔንዲንግ ኦን ዘ ቢሄቪየር ኦር ዘ ኔቸር ኦፍ ሳይን ዌቭ ማለት የምትፈልጉትን ማድረግ ትችላላችሁ ማለት ነው። ሶ ይህን በማውረድ አጀስትመንት ሰርታችሁ ዜን ራን በምታደርጉበት ሰዓት አክቹዋሊ ዲዛይን ያደረኩት ነገር የለም። ዝም ብዬ ነገሩን ለማሳየት ፈልጌ ነው። ዜን ራን ስታደርጉት ኮምፓይል አድርጎ ኢኒሻላይዝ ያደርጋል። ዜን ፋይናሊ ራኒንግ ያደርጋል። ግን እዚህ ጋር ምንም የጻፍኩት ነገር ስለሌለ ምንም ነገር እንዳትጠብቁ። እዚህ ጋር ቪው ዋርኒንግ ነው የሚለን ቢኮዝ ምንም የጻፍኩትም ራይት ምንድነው አጀስት ያደረኩት ነገር ስለሌለ ምንም አውትፑት አይኖርም። ግን እንዴት ራን ማድረግ እንችላለን የሚለው አይተያል። ሶ ይህን ይመስላል። ሲሙሊንክንና ማትላብን አናላይዝ ወይም ሶሪ እንዴት ዩዝ ወይም አክሰስ ማድረግ እንችላለን የሚለው ይሆናል። ሶ ይህን ሴቭ ስታደርጉት ለየት የሚለው ምንድነው ሴቭ ስትሉት እዚህ ጋር ከቅድሙ ከማትላብ ለየት የሚያደርገው ኤክስቴንሽን ፋይል ምንድነው Simulink models ወይም SLX or any file which saved by .slx ማለት ያ ኮድ ወይም ያቺ ፋይል ምንድናት? በሲሙሊንክ ዲዛይን የተደረገች ሞዴል ናት ማለት ነው። ስለዚህ ማትላብ ሳትሆን የሲሙሊንክ ፋይል ናት፣ ግን ማትላብ ላይ አክሰስ ማድረግ የምትችሉት ነው። ስለዛ ነው ሰብ ፕላትፎርምንም ራሱን ይቻለ ማለት አይ ሚን እንደ ብራንች ራሱን ባይችልም እንደ ብራንች ኮንሲደር ማድረግ የምንችለው ማለት ነው። ስለዚህ ለዛ ነው ፕላትፎርም ያልኩኝ የነበረው። ይህን ይመስላል ተመልካቾቻችን። በሚቀጥለው አድቫንስድ የሆነ ወይም ኢንተርሚዲየት ለኢንተርሚዲየት ዩዘሮች ወይም ለአድቫንስድ ዩዘሮች የሚያስፈልግ ዲቴይል ኤክስፕላኔሽን ፎር ሲሙሊንክ አስ ዌል አስ ማትላብ የምንመለከት ይሆናል። ደግሞ ስለተመለከታችሁን እናመሰግናለን። See you. Bye bye.